ሰላም። ራስን ማወቅ በህይወታችን ምን ያክል እንደሚጠቅም ታውቃላችሁ? እጅግ በጣም ጠቃሚው ነገር ራስን ማወቅ ነው። በመጀመሪያ ደረጃ ራስን ማወቅ ከእንስሳት ሰው ልጅን የሚለይ ትልቁ ክራይቴሪያ ነው። የሰው ልጅ ከእንስሳት የሚለይበት አንድ ወሳኝ ነጥብ ቢኖር ራስን የማወቅ ደረጃ ነው። አብዛኛው እንስሳት በማስተዋት ራሳቸውን ሲያዩ የራሳቸው ምስል መሆኑን መለየት ስለማይችሉ ከራሳቸው ምስል ጋር መልሰው ይጣላሉ። ጥቂት እንስሳት እነ ዶልፊን፣ እነ ኤሌፋንትና ቺምፓንዝ የመሰሉ ጥቂት እንስሳት የራሳቸው ምስል መሆኑን በማስተዋት ላይ ሲመለከቱ ማወቅ ይችላሉ፣ መለየት ይችላሉ። ምክንያቱም በራሳቸው ላይ የሆነ የተቀመጠ ለየት ያለ ባዕድ ነገር ካለ እሱን ነገር ለማንሳት ይሞክራሉ በራሳቸው ነው። የሰው ልጅ ግን ከዚህም ትንሽ ከፍ ያለ ነገር ያሳያል። በመስታወት ራሱን መለየት ብቻ ሳይሆን የራሱን ሰውነትን ማየት ማወቅ ይችላል። የራሱን ስሜትን ማወቅ ማየት ይችላል። የራሱን ሐሳብን ራሱ ምን እያሰበ እንደሆነ ማወቅ ማመዛዘን ይችላል። ግን ከዚህ ሁሉ በላይ የሚጠቅመው ምን መሰላችሁ? ራስን የሚያውቅ በትክክል ራሱን የሚያውቅ ሰው ማለት ኮግኒቲቭ ሌቨል ላይ ያለ ሰልፍ አዌርነስ ያላቸው ሰዎች ምን ያደርጋሉ መሰላችሁ? ስሜቶቻቸውን እንደ ራሳቸው አይቆጥሩም። ስሜት አልፎ ሂያጅ መንገደኛ ነው፣ ይመጣል ይሄዳል። ሐሳቦቻቸውንም እንደ ራሳቸው ማንነት አይቀበሉም። ምክንያቱም ሐሳብ አልፎ ሂያጅ መንገደኛ ነው፣ ይመጣል ይሄዳል። ከስሜት ውስጥም ለየትኛው ስሜት ምን አይነት ሪአክሽን ወይም ሪፍሌክሽን መስጠት እንዳለባቸው ለይተው ያውቃሉ። ያ ማለት ተመልከቱ፣ የራሳቸውን ስሜት ኦብዘርቭ ማድረግ፣ ቆም ብለው ስሜታቸው እንዳይገዛቸው፣ ሐሳባቸውም እንዳይገዛቸው እነሱ ሐሳባቸውን ራቅ ብለው እያዩ ስሜታቸውን ቆም ብለው እያዩ ስሜቶቻቸውና ሐሳቦቻቸውን በመግዛት ስሜትና ሐሳብን አልፎ ሲሄድ ጠቃሚ ሲሆን ያዝ እያደረጉ በማስታወሻ እየወሰዱ ጠቃሚ ያልሆነ ስሜትም ሐሳብም ሲመጣ ችላ ብለው በማሳለፍ ህይወታቸውን የተሻለ ያደርጋሉ። እጅግ በጣም ጠቃሚው ነገር ይሄ ነው። ሜታ ሌቨል ኮግኒሽን ወይም ሜታ ሌቨል ኦፍ ሰልፍ አዌርነስ ያላቸው ሰዎች ደግሞ የሰው ልጅ ከደረሰበት ሰልፍ አዌርነስ ሁሉ አልፈው ማሰብ የሚችሉ ሰዎች ናቸው። እነሱ በዓለም ላይ እጅግ በጣም ጥቂት ናቸው። ስለዚህ እኛ ማድረግ ያለብን ምንድን ነው? እንደ እንስሳት ላየነው ነገር ሁሉ ምላሽ መስጠት ሳይሆን ለየትኛው ምን አይነት ምላሽ እንደሚያስፈልግ ጠንቅቀን ማወቅና በስሜቶቻችንና በሐሳቦቻችን ዝም ብለን ከመገዛት ይልቅ ሐሳቦቻችንና ስሜቶቻችንን በመቆጣጠርና ራቅ ብሎ በመመልከት በነሱ ውስጥ መስጠም ሳይሆን አልፎ ሂያጅ ስለሆኑ እነሱን ኦብዘርቭ እያደረግን ምን አይነት መልክ ማስያዝ እንዳለብን ራሳችን ዲዛይን ማድረግ የምንችል ሰዎች ከሆንን እጅግ ጠንካራ ሰዎች ነን ማለት ነው። ሰላማችሁ ይብዛ።